ሰላም ሰላም ፋሚሊ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በዛሬው ቪዲዮ የምናየው ስለ አርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ ምን ይመስላል? የትስ ይገኛል? ስንት ካምፓሶችስ አሉት? የሚሉትንና ሌሎች ስለ አርባ ምንጭ ዩኒቨርሲቲ ጠቅላላ አድርጌ የምነግራችሁ ይሆናል። አብራችሁን ቆዩ። ቪዲዮውንም ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ አርባ ምንጭ ዩኒቨርሲቲ ከአዲስ አበባ በ520 ኪሎ ሜትር አካባቢ ርቃ በደቡብ ኢትዮጵያ ክልል የምትገኝ ሲሆን ደስ የሚሉ ሁለት ሀይቆችም አሏት። እነርሱም አባያና ጫሞ ሀይቅ። አንዳንዴ አርባ ምንጭን ሄቨን ኦፍ ሪፍት ቫሊም ይሏታል። አርባ ምንጭ የአየር ሁኔታዋ ስናይ ሞቃታማ ስትሆን ነገር ግን በፍራፍሬ የታደለችና አረንጓዴ የተላበሰች ውብ ደስ የምትል ከተማ ናት። ዩኒቨርሲቲው ከተመሰረተ 36 ዓመት ወይም 36 ዓመታት ገደማ ያስቆጠረ ሲሆን በሃይድሮሊክ ኢንጂነሪንግ ከምስራቅ አፍሪካ ዩኒቨርሲቲዎች መካከል ቀዳሚ ነው። እሱ በሃይድሮሊክ ኢንጂነሪንግ ዩኒቨርሲቲው 6 ካምፓሶች አሉት። እነርሱም ሜን ካምፓስ፣ ጫሞ ካምፓስ፣ ነጭ ሳር ካምፓስ፣ አባያ ካምፓስ፣ ቁልፎ ካምፓስ እና ሳውላ ካምፓስ የሚባሉ 6 ካምፓሶች አሉት። እንግዲህ የመጀመሪያውን ሜን ካምፓስ ስናይ በአርባ ምንጭ ግቢ መግቢያ ላይ ወይም አርባ ምንጭ ከተማ መግቢያ ላይ የሚገኝ ሲሆን ኢንጂነሪንግ እና ኮምፒውተር ሳይንስ ዲፓርትመንት ተማሪዎች የሚማሩበት ካምፓስ ነው። ይሄ ሜን ካምፓስ ነው፣ የመጀመሪያው ካምፓስ። ሁለተኛው ካምፓስ ጫሞ ካምፓስ ነው። በዚህ ካምፓስ ሶሻል ሳይንስ ፊልዶች ብቻ የሚሰጡበት ካምፓስ ነው። ልክ እንደ ላው፣ አካውንቲንግ፣ ቢዝነስ ኤንድ ኢኮኖሚክስ፣ ፖለቲካል ሳይንስ የመሳሰሉትና ሌሎች ሶሻል ፊልዶች የሚሰጡበት ካምፓስ ጫሞ ካምፓስ ነው። ሶስተኛው ካምፓስ ነጭ ሳር ወይም ሄልዝ ካምፓስ ነው። በዚህ ካምፓስ ጤና ሳይንስ ዲፓርትመንት የደረሳቸው ተማሪዎች የሚማሩበት ካምፓስ ነው። ልክ እንደ ሜዲሲን፣ ፋርማሲ፣ አነስቴዥያ፣ ኤችኦ፣ ነርስ እና ሌሎች አዘር ሄልዝ ዲፓርትመንት የሚሰጡበት ካምፓስ ነው። አራተኛው ካምፓስ አባያ ካምፓስ ነው። አባያ ካምፓስ ቦዝ ናቹራል እና ሶሻል ሳይንስ ኮምፒቴሽናል የደረሳቸው የሚማሩበት ካምፓስ ነው። ልክ እንደ ቲቺንግ አይነቶች፣ ፎረንሲክ ምናምን እንደዚህ አይነቶች የሚሰጡበት ካምፓስ አባያ ካምፓስ ነው። አምስተኛው ካምፓስ ቁልፎ ካምፓስ ነው። እዚህ ካምፓስ አግሪካልቸራል ሳይንስ ዲፓርትመንት የደረሳቸው ተማሪዎች የሚማሩበት ነው፣ ወይም የግብርና ተማሪዎች የሚማሩበት ካምፓስ ቁልፎ ካምፓስ ይባላል። ልክ እንደ አግሮ ኢኮኖሚክስ ዲፓርትመንት፣ አግሪ ቢዝነስ ኤንድ ቫሉ ቼይን ማኔጅመንት ዲፓርትመንት፣ አኒማል ሄልዝ፣ ፉድ ሳይንስ፣ ፕላንት ሳይንስ የመሳሰሉት ግብርና ነክ ፊልዶች የሚማሩበት ካምፓስ ቁልፎ ካምፓስ ነው። ሌላኛው የመጨረሻውና ስድስተኛው ካምፓስ ሳውላ ካምፓስ ነው። ሳውላ ካምፓስ ከአርባ ምንጭ ከተማ የ4 ሰዓት ያክል መንገድ ርቀት ላይ በጎፋ ዞን ሳውላ የሚባል ከተማ ውስጥ የሚገኝ ሲሆን በዚህ ካምፓስ የሚሰጡ ፊልዶችም ከኢንጂነሪንግ የወጡ ፊልዶች ልክ እንደ ሆል ፉድ ኢንጂነሪንግ፣ ሆል አውቶሞቲቭ ኢንጂነሪንግ፣ ሆል ኤሌክትሮ ሜካኒካል ኢንጂነሪንግ እና ሀፍ ሲቪል ኢንጂነሪንግ የሚሰጡበት ካምፓስ ነው ይሄ ሳውላ ካምፓስ። እንግዲህ እያንዳንዱን ስለ ዩኒቨርሲቲዎች፣ ስለ ካምፓሶች፣ በውስጡ ስላሉት ፊልዶች፣ ስንት ብራንች እንዳለው፣ በሃይድሮሊክ አንደኛ እንደሆነ እና ሌሎችን ካየን በኋላ ሌላኛው ዋነኛው ነገር ምንድነው? ስለ እያንዳንዳቸው ካምፓስ ይሄን ያክል ካየን ዩኒቨርሲቲው የካፌ ጉዳይ ምን ይመስላል፣ የመብራት ጉዳይ ምን ይመስላል፣ የውሃ ጉዳይ ምን ይመስላል፣ ዋይፋይስ፣ የዕቃ ስርቆትስ አለ የለም ምናምን የሚለውን ደግሞ ስናይ የካፌ ጉዳይ ምንም አይልም፣ አሪፍ ነው። ከሌሎች ግቢዎች አንፃር በተለይ ሲታይ በጣም አሪፍ ነው፣ ጥሩ ነው። ያው ደግሞ ከተማዋ በፍራፍሬ የታደለች ስለሆነች ሙዝ፣ አቮካዶ፣ ማንጎ፣ አፕል ምናምን ስላለ እነሱን እየገዛችሁ ብትጠቀሙ አሪፍ ነው። መጠቀም ይኖርባችኋል። ምክንያቱም አርባ ምንጭ ትንሽ ሞቃታማ ስለሆነች ብርዳማ አይደለችም። የአረንጓዴ ምናምን ስላለ ብርዳማ ናት ምናምን ብላችሁ እንዳታስቡ። ብርድ የላትም፣ ብርድ አይደለችም፣ ሞቃታማ ነች። ወባ ምናምንም አላት። ምግብ በደንብ መጠቀም ይኖርባችኋል። ወባ ምናምን ስላለ ይሄ ሙዝ፣ አቮካዶ ምናምን ስላለ እሱን የገዛችሁ መጠቀም አለባችሁ፣ ወባ እንዳይዛችሁ። ምግብ በደንብ ከበላችሁ ወባ ብዙም አያጠቃችሁም፣ ችግር የለውም ማለት ነው። አያጠቃችሁም፣ ወባ ላይዛችሁ ሁላ ይችላል። ስለዚህ ምግብ ምናምን ከካፌ በተጨማሪ መብላት ይኖርባችኋል። ከካፌም ብዙም ባትጠቀሙም ያው ካፌውም አሪፍ ነው ከሌሎች ግቢዎች አንፃር ያን ያህል የሚያስቸግር አይደለም። ሌላኛው ውሃና መብራትና ዋይፋይን በተመለከተ ውሃና መብራት ሁሌም አለ፣ ይለቀቃል፣ አሪፍ ነው። ውሃና መብራት ዋይፋይ አንዳንዴ ቢያስቸግርም ከሌሎች ግቢዎች አንፃር ግን አሪፍ ነው በቃ ግቢው። የዕቃ ስርቆትን በተመለከተ ግን ትንሽ ያስቸግራል። በተለይ ከተማ ምናምን ለመዝናናት አንዳንድ ነገሮችን ለመግዛት ወይም ለመሸመት በምትወጡበት ጊዜ ጥንቃቄ ማድረግ ይኖርባችኋል። እንዝላልነት ምናምን መኖር የለበትም። በቃ ስልካችሁን ወይም የያዛችሁትን ነገር በደንብ ሸክፋችሁ መያዝ፣ ራሳችሁን መጠበቅ ይኖርባችኋል ማለት ነው። እንደዛ ከሆነ ያን ያህል ላትሰረቁ ትችላላችሁ፣ አትሰረቁም ማለት ነው።
እንግዲህ ያው እንደነገርኳችሁ ስለ አርባ ምንጭ ዩኒቨርሲቲ ያለኝ መረጃ ከብዙ በጥቂቱ ይሄን ይመስላል። ቪዲዮውን ስላያችሁም አመሰግናለሁ። ሀሳብ አስተያየት ካላችሁም ኮመንት ላይ ጻፉልኝ። ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። እንዲሁም ላይክ እና ሼርም እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።